ዩቲዩብ አውቶሜሽን ማለት ምንድነው? ምንስ ነው የምንጠቀምበት የሚለው በዚህ ቪዲዮ የምናይ ይሆናል። ሰላም ውድ ተመልካቾቼ እንዴት ናችሁ? እንግዲህ በዛሬው ቪዲዮ ስለ ዩቲዩብ አውቶሜሽን ይዤላችሁ መጥቻለሁ። እናንተ ደግሞ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ቪዲዮ እንግዲህ ዩቲዩብ አውቶሜሽን ማለት አንተ ወይም ደግሞ እናንተ ፊታችሁ ሳትታዩ ቪዲዮ መስራት ወይም ደግሞ ዩቲዩብ ቻናል ማስተዳደር ማለት ነው። እንዲሁም ሁሉንም ስራ ከራሳችሁ ሳይሆን ከኤአይ ወይም ደግሞ በፍሪላንሰሮች የምትጠቀሙት ነው። ለምሳሌ እኔ እንደምሰራው ከቻት ጂፒቲ፣ ካፕከት እና ኤአይ ቮይስ ኦቨር የሚመሳሰሉ መሳሪያዎች ብትጠቀሙ ዩቲዩብ አውቶሜሽን ነው እያደረጋችሁ ያላችሁት። ይህ እውነተኛና ትክክለኛ ስራ ነው። ወደ ገንዘብ ለመቀየር ግን ጊዜና ትዕግስት ይፈልጋል። በመቀጠል ደግሞ ዩቲዩብ አውቶሜሽን ለመስራት የሚያስፈልጉን ነገሮች ምን ናቸው ወደሚለው እንለፍ። ዩቲዩብ አውቶሜሽን ለመስራት ከሚያስፈልጉን ነገሮች አንዱ ስክሪፕት ሲሆን ቻት ጂፒቲን አሊያም ጂሚኒ ኤአይ በመጠቀም ማግኘት እንችላለን። ሁለተኛው ደግሞ ቮይስ ኦቨር ነው። እሱን ደግሞ ቲቲኤስ ሜከር እና ፕሌይ ኤችዲ እንዲሁም ሌሎች መጠቀም ትችላላችሁ። ሶስተኛው ቪዲዮ ነው። ኢንቪዲዮን እንዲሁም ጁፒተርን በመጠቀም ልንሰራው እንችላለን። አራተኛው ተምኔል ነው። እሱንም ደግሞ በስልካችሁ ከሆነ ፒክሳር፣ ፒክስለስ እንዲሁም ካንቫን መጠቀም ትችላላችሁ። በፒሲ ከሆነ ግን ሪኮመንድ የማደርጋችሁ አዶቤ ፎቶሾፕ ነው። ወይም ካንቫም እንደ አማራጭ መጠቀም ትችላላችሁ ማለት ነው። ከዚህ በመቀጠል ደግሞ እንዴት እንደምንሰራቸው በተግባር አሳያችኋለሁ። የመጀመሪያው የምናየው ስክሪፕት ነው። ስክሪፕት ለማዘጋጀት ወደ ቻት ጂፒቲ እንገባና እንዲሰጠን የፈለግነውን ስክሪፕት እንጠይቀዋለን። ከዛ በዚህ መልኩ ያመጣልናል። በመቀጠል የሰጠንን ስክሪፕት ኮፒ አድርገን ወደ ቮይስ መቀየር ነው የሚሆነው። ከፈለጋችሁም ካፕከት ዌብን በመጠቀም ቪዲዮውንም ቮይስንም ራሱ እንዲሰራላችሁ ማድረግ ትችላላችሁ። ነገር ግን የተሻለ የሚሆነው መጀመሪያ ወደ ቲቲኤስ ሜከር ወደሚባለው ዌብሳይት በመሄድ ቮይስ ክሬት ማድረግ ነው። ምክንያቱም የተሻለ ቮይስ እንዲሰጣችሁ ማለት ነው። እዚህ ጋር እያያችሁት ያላችሁት እያንዳንዱ ዌብሳይት ዲስክሪፕሽን ላይ ያስቀምጥላችኋለሁ እና ወደ ዌብሳይቱ ከገባን በኋላ ስክሪፕታችሁን እዚህ ጋር ፔስት ታረጋላችሁ። ከዛ የሰጣችሁን ኮድ በማስገባት ክሬት ስፒች ትሉታላችሁ። ቮይሳችሁን ካገኛችሁ በኋላ ዳውንሎድ ታረጉትና ኢንቪዲዮ ወደሚባለው ዌብሳይት እንገባለን። ከዛ ልክ እንደ ቅድም ወደ ቻት ጂፒቲ እንመለስና የተሰጠንን ስክሪፕት እንደገና ኮፒ አድርገን ወደ ኢንቪዲዮ ፔስት እናደርገዋለን ማለት ነው። ፔስት ካደረግነው በኋላ እዛው ላይ ቪዲዮ ክሬት እናደርጋለን። እዛው ቪዲዮ ክሬት እንዳደረግን ቪዲዮውንና ቅድም ከቲቲኤስ ሜከር ያመጣነውን ኦዲዮ ካፕከት ላይ በመውሰድ ኤዲት እናደርገዋለን ማለት ነው። ለምንድነው ይህንን የምናደርገው? ቲቲኤስ ሜከር የሚሰጠን ቮይስ እና ኢንቪዲዮ የሚሰጠን ቮይስ ስለማይገናኝ ነው። የቲቲኤስ ሜከር የተሻለ ስለሆነ ከዛ እንወስዳለን ማለት ነው። ይህንን ካደረጋችሁ በመጨረሻ ተምኔል እኔ እንዴት እንደምሰራ አሳያችኋለሁ። ከጠቀማችሁ እንጂ ተምኔል በራሳችሁ አይዲያ ነው መስራት ያለባችሁ። ለማንኛውም ግን እኔ እንዴት እንደምሰራ እንመልከት እና ጋይስ በመጨረሻ ልላችሁ የምፈልገው ነገር የምትሰሩት ቪዲዮ በቻላችሁት መጠን ሰዎች ሰርች ሊያደርጉት የሚችሉት ነገር መሆን አለበት። ይህ ለማድረግ ደግሞ ታግ፣ ዲስክሪፕሽን፣ ታይትል መጠቀም ነው ማለት ነው። እነሱም ደግሞ ቪዲዮአችሁን የሚገልጹ ወይም ደግሞ ከምትሰሩት ቪዲዮ ጋር የሚሄዱ መሆን አለባቸው። ራሳችሁ ዲስክሪፕሽን ወይም ደግሞ ታግ ምናምን መስራት የማትችሉ ከሆነ ለቻት ጂፒቲ መጠየቅ ትችላላችሁ። እሱ ይሰጣችኋል ማለት ነው። TikTok started as a short-form dance app, but now it's transforming into a full creative platform and video editing. It's at the heart of this evolution. Today, let's look ahead at TikTok's new future in video editing. What's changing? What tools are coming? And how creators like you can stay ahead. First, TikTok is tightening its integration with CapCut, giving you advanced editing tools. እና ውድ ተመልካቾቼ የዛሬው ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።